ሰላም ሰላም እንዴት ቆይታችኋል? የዚህ ቻናል ቤተሰቦች ደህና ናችሁ ወይ? ዘመድ ቤተሰብ እንዴት ነው? ሁሉም ደህና ነው። በተረፈ እናንተስ እንዴት ናችሁ? እኔ በጣም ደህና ከመሆኔ የተነሳ እያመመኝ ነው። ለማንኛውም እንዲሻላኝ ሰብስክራይብ እና ላይክ አድርጉኝ። እሺ ወደ ዛሬው ጉዳዮችን እንምጣ። በቅድሚያ ግን በወፍ በረር ራሴን ላስተዋውቃችሁ። እንግዲህ ስሜን ከስር እንደምታዩት ውብ ዓለም እባላለሁ። ይገርማችኋል እናቴ ራሱ ወደፊት እችን ውብ ዓለም ዞሬ እንደምጎበኛት አውቃ ነው መሰለኝ ውብ ዓለም ያለችኝ። እናም ልክ እንደ ስሜ ህልሜም እችን ዓለም መዞር ነው፣ ልክ እንደ አቤል ማለት ነው። እና ምናለ የኔ ህልሜ እንዲሳካ እኮ የናንተ እርዳታ ለዛውም ምንም ሳትለፉ ኪሳችሁም ሳትገቡ ሳትወጡ ሳትወርዱ ስትለፉ ሰደክሙ በጣታችሁ ብቻ ሰብስክራይብ እና ላይክ ማድረግ ምኑ ነው ድካም ምቀኝነት ካልሆነ በስተቀር ወንድሞቼ። እናም ከዚህ የበለጠ ምንም ልላችሁ አልችልም። የኔ ለውጥ እና ስኬት እናንተን የሚጎዳ ነገር ከሆነ እሺ ተውት፣ ተዝቢያችኋለሁ። ሰብስክራይብ ያደረገችሁን ደግሞ በጣም ነው የማመሰግነው። ውለታችሁን ፈጣሪ ይክፋልኝ። እወዳችኋለሁ። አይ ላቭ ዩ። ልክ እንደዚሁ ስራ ነው። እሺ ደግሞ ስለ ራሴ ወሬ አበዛውባችሁ መሰለኝ፣ በጣም ይቅርታ። ዛሬ 7 ጠቅላላ ዕውቀቶችን ነው እጅላችሁ የመጣሁት። ከዚህ ቪዲዮ በኋላ 7 አዳዲስ ነገሮችን እንደምታውቁ አልጠራጠርም። እሺ እንግዲህ ወደ ጉዳያችን እንግባ። አሁን ጥያቄውን እጠይቃችኋለሁ እናም 3 ሴኮንድ እሰጣችኋለሁ። ከቻላችሁ በ3 ሴኮንድ መመለስ ትችላላችሁ። ከ3 ሴኮንድ በኋላ ትክክለኛውን መልስ እነግራችኋለሁ። የመጨረሻውን ብርሃኑ ናጋ ራሱ ልመልሰው አይችልም። ማየት ማመን ነው። እሺ ፍልሚያው ጀምሯል። አንደኛ የዓለማችን ትልቋ ሴት ማን ናት? ሩሜሳ ጌልጊ ናት። ሩሜሳ 7 ጫማ የሚሆን ቁማት የዕለት የዓለማችን ራጅሟ ሴት በመባል በጊነስ ወርልድ ሪከርድ ስሟ ለመዘገብ ችለዋል ማለት ነው። እንደ ሩሜሳ ማደግ እፈልጋለሁ። ምስጢሩ ምንድነው ከለችው? ሩሜሳ ዊቨር ሳይንድሮም በተባለ በሽታ ምክንያት ነው። እና በሽታውን የት ነው የማገኘው ከለችው? እስካሁን ምሁራን በኢትዮጵያ እንደማይገኝ ነው የተነገሩት። ስለዚህ ወደ ምዕራብ ጎራ እንዲሉ መክረዋል። ሁለተኛ የዓለማችን አስቀያሚዋ ከተማ የት ትገኛለች? በእርግጥ ኢትዮጵያ እንዳላችሁ እርግጠኛ ባልሆንም አፍሪካ እንዳላችሁ ግን አልጠራጠርም። ግን ተሳስተዋል። እንደውም የምድር ገና ተብለ በምትጠራው አውሮፓ ቤልጂየም ውስጥ ነው የምትገኘው። በእርግጥ ዓለም ላይ አስቀያሚ የሚባል ከተማ ባይኖርም በ2008 አንድ የኔዘርላንድ ጋዜጠኛ የቀድሞውን የኢንዱስትሪ ማዕከል የሆነችውን የቤልጂየሟ ቻርሊ ሮይን የዓለማችን አስቀያሚዋ ከተማ ብሎ ዘግቧታል ማለት ነው። የኢትዮጵያ ከተሞች ምን ልባሉ ነው? ወይኔ በላቸው። ሶስተኛ የዓለማችን ትንሿ ከተማ ማን ናት? አዲስ አበባ። አረስ ቀልድ ነው እንዴ? አንዱማ ጭራሽ በስልኩ ልላኝ ነበር እኮ ፈጣሪ ይመስገን ድኛለሁ። ለማንኛውም የዓለማችን ትንሿ ከተማ ቫቲካን ሲቲ ናት። አራተኛ የኢትዮጵያ ትልቁ ድርጅት ማን ነው? የኢትዮጵያ ትልቁ ድርጅት የኢትዮጵያ ንግድ ባንክ ሲሆን ከ100 በላይ ቅርንጫፎች የሉትና በሺዎች የሚቆጠሩ ሰራተኞችን ቀጥሮ የሚያሰራ ሲሆን እስካሁንም ከኢትዮጵያ ንግድ ባንክ የሚበልጥ ግዙፍ እና ትልቅ የሆነ ካምፓኒ ወይም ድርጅት ኢትዮጵያ ሊኖራት አልቻለም ማለት ነው። ግን ልክ እንደ ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም እና የኢትዮጵያ ኢንቨስትመንት ሆልዲንግስ የሉ ትላልቅ ድርጅቶችም አሉ ማለት ነው። አምስተኛ በአፍሪካ ትልቋ ሀገር ማን ናት? አባት ሀገር አልጄሪያ ስትሆን የሚገርመው ነገር በቆዳ ስፋት ብቻ ሳይሆን በሕዝብ ብዛትም ከኢትዮጵያ በመቀጠል በአፍሪካ አንደኛ ናት ማለት ነው። ስድስተኛ ይቺ በአውሮፓ ውስጥ የምትገኝ ሀገር ማን ናት? ሲዝች ናት። ኢትዮጵያውያን እኮ በጂኦግራፊ ማዞሪያ እኮ ምንም ዕውቀት የላቸውም። ወይኔ በላቸው። እንደውም በቀጣይ ጂኦግራፊያዊ የሆነ ጥያቄ ብቻ ነው እግለችሁ የምመጣው። የመጨረሻው ጋር ደርሰናል። 7ኛ የዓለማችን ቀጭኗ ሴት ማን ናት? በእርግጥ ዓለም ላይ ብዙ ቀጭን ሰው ሊኖር ይችላል፣ ግን እንደ ሉሲያ ዛራቴ በቅጥናት እንደሷ የታወቀ ሴት የለም።
አራ ገና የዓለማችን ቀጭኗን ሀገር ራሱ ልነግራችሁ እችላለሁ። ብቻ እናንተ ከስር ሰብስክራይብ የምትለውን በተን በመጫን ቤተሰብ ይሁኑ። በየቀኑ እስከ ለልጅ ልጆ ድረስ የሚያወርሱትን ጠቅላላ ዕውቀት በነፃ እናወርሶታለን። በድጋሚ ሰብስክራይብ እና ላይክ እንዲያደርጉ በአክብሮት እንጠይቆታለን። በቀጣይ እስከምንገናኝ ደህና ቆዩቸው። ባይ ባይ።